የዛሬው የወርቅ ዋጋ ምን ይመስላል? ዛሬ ሚያዝያ 17 2018 ዓ.ም የወርቅ ዋጋ መረጃዎችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳይረሳ። ለዛሬ ይዘንላችሁ የመጣነው ወደ 11 የሚጠጉ የወርቅ ካራቶችን በስንት እየተዘረዘሩ እንደሚገኙ የምንነግራችሁ ይሆናል ማለት ነው። ከ14 ካራት ጀምሮ እስከ 24 ካራት ድረስ ዛሬ ሚያዝያ 17 ዕለተ ቅዳሜ በአሜሪካ ዶላር እና በኢትዮጵያ ብር በስንት እየተሸጠ ይገኛል የሚለውን አሳያችኋለሁ። ድምፄ ላይ የተወሰነ ችግር አለ፣ እሱን እንደምትረዱኝ ተስፋ እያደረኩ ቀጥታ ወደ መረጃው እንሄዳለን። የ14 ካራት የወርቅ ዋጋ በጥሬው ዛሬ በ88 ከ12 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13875 ከ73 በምሽት ላይ ይገኛል። የ15 ካራቱን ስንመለከት ደግሞ የ15 ካራቱ በአሜሪካ ዶላር በ94 ከ41 ወይም ደግሞ በኢትዮጵያ ብር በ14866 ከ85 በምሽት ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ የ16 ካራቱን የሚሆነው 16 ካራቱ በኢትዮጵያ ብር በ15857 ከ97 ወይም ደግሞ በአሜሪካ ዶላር በ100 ከ70 የአሜሪካ ዶላር ዛሬ ሚያዝያ 17 ዕለተ ቅዳሜ በጥሬው እየተሸጠ ነው የሚገኘው ማለት ነው። ሌላኛው የወርቅ ዋጋ ተመናችን የሚሆነው የ17 ካራቱ ነው። 17 ካራቱም ዛሬ ላይ እየተሸጠ ያለበት ዋጋ በ106 ከ99 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16849 ከ10 እየተሸጠ ይገኛል። ተመልካች አድማጮቻችን ዛሬ ዕለተ ቅዳሜ የወርቅ ዋጋ ተመኖቻችን በጥሬው ማለት ነው በስንት እየተሸጡ ይገኛሉ የሚለውን በመስማት ላይ ነው የምትገኙት። ገና ያልነገርናችሁ 18 19 20 እና እስከ 24 ያሉትን የወርቅ ካራቶችም እንነግራችኋለን። የትም እንዳትሄዱ አብራችሁ ሁኑ። ይህን ቪዲዮ እያያችሁ እስካሁን ላይክ ካላደረጋችሁ ላይክ እንድታደርጉና ቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በማክበር እንጠይቃለን። በመቀጠል የምንመለከተው የ18 ካራቱ ነው የሚሆነው። 18 ካራቱ በኢትዮጵያ ብር በ113 ከ29 ወይም ደግሞ በ113 ከ29 ያልኳችሁ በአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ በ17840 ከ22 እየተሸጠ ይገኛል። የዛሬው የ18 ካራት ዋጋ ከትላንት ተመሳሳይ ቀን ጋር ሲነጻጸር በጥሬው ዋጋ ማለት ነው ተመሳሳይ መሆኑን መመልከት ይቻላል ማለት ነው። ይህ 18 ካራት የተባለው የወርቅ አይነት በአሜሪካና በአውሮፓውያን ዘንድ በጥንካሬው የተነሳ ተወዳጅነት ካላቸው የወርቅ አይነቶች መካከል ቀዳሚው ነው ማለት ነው። ቀጥለን የ19 ካራቱን ስንመለከት እንዲሁ 19 ካራቱ በአሜሪካ ዶላር በ119 ከ58 ወይም ደግሞ በኢትዮጵያ ብር በ18831 ከ35 እየተሸጠ ይገኛል። የ20 ካራቱን ስንመለከት 20 ካራቱ ዛሬ ላይ በ125 ከ88 ወይም ደግሞ በኢትዮጵያ ብር በ14822 ከ47 ነው በምሽት ላይ የሚገኘው። ቀጥለን እንግዲህ በመካከለኛው ምስራቅ በአፍሪካ እንዲሁም ደግሞ ኦል ኦቨር ዘ ወርልድ በጣም ተወዳጅነት ካላቸው የወርቅ ካራቶች የሚመደበው የ21 ካራት ወርቅስ በስንት እየተሸጠ ይገኛል በጥሬው የሚለውን በአሜሪካ ዶላር እና በኢትዮጵያ ብር ስነግራችሁ 21 ካራቱ ዛሬ ላይ በአሜሪካ ዶላር በ132 ከ17 ወይም ደግሞ በኢትዮጵያ ብር በ20813 ከ59 በመሸጥ ላይ ነው የሚገኘው። ቀጥል የምንመለከተው የ22 ካራቱን ነው። 22 ካራቱ በአሜሪካ ዶላር በ138 ከ46 ወይም ደግሞ በኢትዮጵያ ብር በ21804 ከ72 እየተሸጠ ነው የሚገኘው። እንግዲህ እስካሁን የተመለከትናቸው የወርቅ አይነቶች በጠቅላላ ማለት ይቻላል ለጌጣጌጥና ለአልባሳት የሚዘወተሩ ናቸው። በተቃራኒው ደግሞ ለጌጣጌጥና ለአልባሳት ብዙ ጊዜ የማናዘወትራቸውን
ይልቁኑ ለካፒታልና ለኢንቨስትመንት ተመራጭ የሆኑትን የ23 እና የ24 ካራትን ልንገራችሁ። 23 ካራቱ በ144 ከ76 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ22795 ከ84 ይሸጣል። 24 ካራቱ ደግሞ በ151 ከ05 ወይም ደግሞ 23786 በመሸጥ ላይ ይገኛል። ይህ የሚያመለክተው መረጃው የተወሰነ ቀናሽ ወርቅ ላይ እንደተመለከተ ነው የሚያመለክተው። እንግዲህ ጊዜው አሁን ነው። በተለይ መግዛት ያስባችሁ በዚህ ሰዓት ላይ መገዙ እጅግ በጣም ተመራጭ ነው ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ